ኦኬ እንዴት ናችሁ? ሁሉ ሰላም። በዛሬው የማትስ የትምህርት ቪዲዮ እየላችሁ የቀረብኩት ለመጀመሪያ ዓመት የዩኒቨርሲቲ ተማሪዎች የሚሆን የማትስ ትምህርት ነው። በዛሬው ትምህርታችን ስለ ፖሊኖሚያል ፋንክሽን ኤንድ ዜሮስ ኦፍ ፖሊኖሚያል ፋንክሽን በሰፊው የምናየው ማለት ነው። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ማትስን ከኔ ጋር መማር ትችላላችሁ። እንዲሁም ፊዚክስን፣ ኬሚስትሪ ለሰከንድ ሴሚስተር ሙሉ ኮርሱን ማያገኘት የሚችሉበት የዩቲዩብ ቻናል ነውና ሰብስክራይብ ያደርጋችሁ እንድትማሩ ያው በአክብሮት ጠይቃችኋለሁ። ወደ ትምህርታችን ፖሊኖሚያል ፋንክሽን ብለን የምንጠራው አንደኛው ፋንክሽን ታይፕስ ነው። ስለዚህ በዚህ ለሰን ላይ ስለ ሎንግ ዲቪዥን ዜሮስ ኦፍ ፖሊኖሚያል ፋንክሽን በሰፊው የምናይ ይሆናል ማለት ነው። ወደ ትምህርታችን ሎንግ ዲቪዥን ስንል ሰርቴን ፖሊኖሚያል ፋንክሽን ተሰጥቷችሁ እንዴት አድርገን ነው ማካፈል ያለብን የሚለው ነገር እናያለን። ለምሳሌ 6x cube minus 19x square plus 16x minus 4 እንደነዚህ አይነት ፖሊኖሚያል ፋንክሽን ቢሰጠን እንዴት አድርገን ነው በሎንግ ዲቪዥን ማካፈል የምንችለው የሚለው ነገር የምናይ ይሆናል ማለት ነው። ስለዚህ እስቲ እንውሰድ ኤግዛምፕል ሎንግ ዲቪዥን ኦፍ ፖሊኖሚያል ፋንክሽን ከምናይበት ዲቫይድ 6x cube minus 19x square plus 16x minus 4 by x minus 2 ብትባሉ ሁለት አይነት መንገድ አሳያችኋለሁ። ቀለል ያለ መንገድ አላችሁ ሁለቱንም የምንሰራበት እናንተ የምታውቁበት መንገድ ኖርማል ሎንግ ዲቪዥን መስራት ነው። እንደነዚህ አይነት ቫልዩ በሊነር ቫልዩ ከተሰጣችሁ እንዴት አድርገን ነው ማካፈል የምንችልበት መንገድ አሳያችኋለሁ። ሁለት አይነት ሜትዶች ናቸው ያሉን። እስቲ በመጀመሪያው እንይ። እሺ ይሄን ስትሰሩ ያው ሎንግ ዲቪዥን ስንጠቀም የምታደርጉት በዚህ አይነት መልክ ነው የምትሰሩት ማለት ነው። በመጀመሪያ 6x cube minus 19x square plus 16x minus 4 አለ። ለማን እናካፍላለን? ለx minus 2 ነው። ስለዚህ 6x cubeን ለx ስታካፍሉ 6x square ይደርሳችኋል ማለት ነው። ከዛ በሱ ስታበዙ ደግሞ ይሄ ነምበር አለ ማለት ነው። ይሄ ነምበር ደግሞ ስቀናነሱት ይሄ ማይነስ 6x cube ማይነስ 6x ሁለቱን ብትቀናነሱ የምታገኙት ቫልዩ ፋይናሊ ያለው ቫልዩ ይሄ ነው። ግን ከዚህ የተለየ ሜትድ ላሳያችሁ። በዚህ በጣም ቀላል ሜትድ ብታዩ መረጣ ማለት ነው። ያ ሜትድ ምንድነው? ሲንቴቲክስ ሜትድ ተብሎ ይጠራ ማለት ነው። ሁልጊዜም አካፋዩ በዛ አይነት መልክ ከተሰጣችሁ something ax plus b ፎርም ከተሰጣችሁ የምትጠቀሙት ሜትድ ምንድነው? ይሄኛውን ax which is equal to b ብላችሁ ይሄን ኦቨር a ይሁን ኦቨር a አድርጋችሁ የx ዋጋ something ምን ይሆናል ማለት ነው ማይነስ b ኦቨር a አገኛችሁ። ሶ ይችን ቫልዩ ብቻ በመያዝ ኖርማሊ ሎንግ ዲቪዥን ትታችሁት በቀላል መንገድ መስራት ይቻላል ማለት ነው። አሁን አብረን እንይ። ስለዚህ ይሄን ሲሰሩ ምንድነው x minus 2 ነው የተባላችሁ። ሶ x minus 2 which is equal to 0 ትሉና x which is equal to 2 ማለት ነው። ችን 2 እንወስዳለን። 2ን ከወሰድን በኋላ ምንድነው ታደርጉት? ችን ላይን አብረን እንይ። you have 2 አለን 2 የወሰድኳት ቻውን ላይ ለብቻው ነጥ ያስቀመጥኳት ናት ወይም አካፋያ ተብያ ነው ማለት ነው። ከዛ ኮፊሸንቱን ታስቀምጣላችሁ እንደነበረው ኮፊሸንት እዚህ ላይ 6 አለ፣ እዚህ ላይ ደግሞ -19 አለ፣ እዚህ ላይ በተመሳሳይ 16 አለ። 16ን ታስቀምጣላችሁ ከዛ -4 አለ ማለት ነው። ከዛ ይሄኛው ኮፊሸንቱ 1 እስከሆነ ድረስ ይሄን ዳይሬክት ታወርዱታላችሁ። 6 እንደነበረ ታወርዱታላችሁ። 6 እንዳለ ታወርዱትና 6 ታይምስ 2 ስንት ይመጣ ማለት ነው? 12 ይመጣ ማለት ነው። 12 ይመጣልናል። ስለዚህ ይሄን 6 ዳይሬክት ስላወረድኩት ነው 6 ታይምስ 2 12 ይመጣልኛል። ያ ማለት 12 ያው ይሄ 6 መጥቷል። ስለዚህ 12 ፕላስ ማይነስ 19 ስታደርጉ -7 ይመጣላችኋል። -7 ታይምስ 2 ስታደርጉ -40 ይመጣላችኋል። ሶ -40 ፕላስ 16 2 ይመጣላችኋል። 2 ታይምስ 2 አሁን መልሳችሁ በ2 ታይምስ 2 ስንት ይመጣ ማለት ነው? 4 ይመጣል። -4 ፕላስ 4 0 መጣላችሁ ማለት ነው። ይሄውን አበቃ። ሎንግ ዲቪዥን በዛ አይነት መልክ መጨረስ ይቻላል ማለት ነው። ይህ ማለት ሊዲንግ ኮፊሸንቱ x ኪዩብ ስለነበረ እኛ ደግሞ ያካፈልነው ለx ስለሆነ ከዚህ ከኖርማል ከሊዲንግ ዲግሪው ይሄ x ኪዩብ ነበር ያላችሁ ከx ኪዩብ ላይ አንድ ቀንሳችሁለት ይሄ x ስኩዌር ይሆናል። ይሄኛው እንዳይ ደግሞ x ይሆናል። ይሄኛው ኖርማሊ አለቀ ማለት ነው። በዛ አይነት መልክ ቫልዩ ማግኘት ትችላላችሁ ማለት ነው። ይሄ ሌላኛው ስለዚህ 6x ስኩዌር -7x + 2 በዚህ አይነት መንገድ በቀላሉ መስራት ይቻላል ማለት ነው። ይሄን ቀጣይ ላይ የምናየው ነው ማለት ነው። እደግምላችኋለሁ እንደዚህ አይነት
ነገር ስናገኝ ማለት ነው። ስለዚህ መልሱ በዛ አይነት መልክ ተሰርቷል ማለት ነው። ይሄ ፋክተራይዝ ስታደርጉት ቅድም የሰራ ነው በዛ አይነት መልክ መጻፍ እንችላለን። ኦኬ እንደዚህ አይነት ጥያቄ ሲሰጣችሁ በሎንግ ዲቪዥን ደግሞ መስራት ያለብን አሁንም ሲንቴቲክስ ሩል መጠቀም የተመረጠ ይሆናል ማለት ነው። ለምሳሌ x the power 4 minus 10x square minus 2x plus 4 by x plus 3 ይሄንን እንዴት አድርገን ማካፈል ያለብን የሚለው ነገር አብረን እንይ። በመጀመሪያ ይሄንን በፖሊኖሚያል ፋንክሽን ፎርሙላ መሰረት ስታስቀምጡት ያ ማለት a n x the power of n plus a n minus 1 x the power of n minus 1 plus a n minus 2 x the power of n minus 2 ፎርም እስከ a ነው ድረስ በዚህ አይነት መልክ ነው የሚቀመጠው እና ይህንን ፋንክሽን በዚህ አይነት መልክ እናስቀምጠዋለን። ይህ ማለት x the power of 4 minus 10 x squared is true. That means x the power of 4 plus 0 x cube minus 10 x square minus 2x plus 4 ነው ያለ ማለት ነው። ከዛ የዚህ ኮኤፊሺየንት ብለን ጠራናቸው አንደኛ ምን ይኖረው ማለት ነው 1 አለን። ከዛ 0 minus 10 minus 2 and 4 አለ ማለት ነው። ስለዚህ ይችን በዚች አይነት መልክ እንደዚህ እናስቀምጣታለን። ከዚህ በኋላ የሚሆነው ምንድነው እዚህ ላይ አካፋይ ብለን የጠራነው x plus 3 የሚለው ነገር which is equal to 0 ስታደርጉት የኤክስ ዋጋችሁ ስንት ነው ማለት ነው -3 ነው ማለት ነው። እዚህ ቦታ ላይ -3 ትጠቀማላችሁ። ለመጀመሪያው ይሄኛው ሊዲንግ ኮኤፊሺየንት 1 ስለሆነ እኛ የምናካፍለውም ደግሞ ኮኤፊሺየንቱ አካፋይ ብለን የጠራነው ኮኤፊሺየንት 1 ነው ማለት ነው። ስለዚህ እሱን ስታካፍሉ ታገኙት 1 ነው። ከዛ እዚች ላይ እንደሚቀራችሁ 1 ታደርጋላችሁ። ዳይሬክት 1 1 ነው እንደነበረ እንደዚህ ታስቀምጣላችሁ። የነበረው የሊዲንግ ኮኤፊሺየንት እንደነበረ ታስቀምጣላችሁ ማለት ነው። ከዛ በኋላ ምን ይሆናል ይሄን 1 1 ካላችሁት -3 ታይምስ 1 ማለት -3 ይመጣ ማለት ነው። -3 ፕላስ 0 ስትሉ ደግሞ ራሱ -3 ይሆናል ማለት ነው። -3 ታይምስ ይሄኛው -3 ስታደርጉ ፖዚቲቭ 9 ይሆናል ማለት ነው። ፖዚቲቭ 9 ፕላስ ዋት -10 it is -1 ይመጣ ማለት ነው። -1 ታይምስ -3 it is ፖዚቲቭ 3 ይሆናል ማለት ነው። ስለዚህ ፖዚቲቭ 3 ፕላስ -2 ስታደርጉ ደግሞ ፖዚቲቭ 1 ይመጣ ማለት ነው። ፖዚቲቭ 1 ታይምስ -3 ስታደርጉ ይሄኛው ስንት ይመጣላችሁ ማለት ነው። ፖዚቲቭ 1 ታይምስ -3 ታደርጉ it is -3 ይመጣል። -3 ፕላስ this one ፖዚቲቭ 1 ይሆናል ማለት ነው። እዚህ ላይ 3 ታይምስ ዋት 1 ስታደርጉ ያገኛችሁት ያው ሁለቱን ደምሩ -2 ፕላስ 3 1 ነው። እንዲሁም ደግሞ 1 ታይምስ -3 ይመጣል። -3 ፕላስ 4 1 ይመጣል። ይቺ መጨረሻ ላይ የምታገኟት ሪሜይንደር ተብላ ትጠራለች። ስለዚህ ከዚህ በኋላ ያለው ግን ኖርማሊ የደረሳችሁ ቫልዩ ነው ማለት ነው። ኮሽንታችን ነው ማለት ነው ይሄኛው። እሱ እንዴት አድርገው የምትተኩት ይሄ ዲግሪው x the power of 4 ስለነበረ 1 ኮኤፊሺየንት ያለው x cube አላችሁ። -3 ኮኤፊሺየንት ያለው -3x square አላችሁ። -1 ኮኤፊሺየንት ያለው -x አላችሁ and plus 1 የሚባል ኮሽንት ደርሷቸዋል ማለት ነው። ሲደመር ሪሜይንደር ፕላስ 1 አለው ማለት ነው። ይህን አይነት ዲቪዥን መልኮች ይኖራሉ ማለት ነው። ስለዚህ ቀላል ሜቶዶችን መጠቀም ትችላላችሁ ማለት ነው። ይሄ በዚህ አይነት መልክ ማካፈል ይቻላል። ሲንቴቲክስ ሜትድ ተብሎ ይጠራ ማለት ነው። ሜትድ ኦኬ መልሱ አሁን እንደነገርኳችሁ ነው። x cube minus x square minus x plus 1 የመጣው እኔ እንዳሁን እንደነገርኳችሁ ዛት 1 over x plus 3 የመጣው አሁን ያሳየዋችሁ ማለት ነው። በዛ መንገድ መስራት ትችላላችሁ። እንግዲህ ወደ ቴረም ስንገባ the remainder and factor theorem ብለን የምንጠራው አለ። remainder and factor theorem ስንል ምን ማለት ነው? እስቲ አብረን እንይ። remainder obtained in the synthetic division process has an important interpretation ነው። እስካሁን እናንተ የምትማሩት remainder ስተቁ እየተካችሁ ሰብስቲቲዩት እያደረጋችሁ የምታውቁት ግን በዚህ በሲንቴቲክ ሜትር ስትጠቀሙ በጣም ቀላል ሜትር ነው ማለት ነው። remainder ቫልዩን ለማወቅ ስትፈልጉ ማለት ነውና በጣም አስርች የሆኑ ቁጥሮችን በቀላሉ መስራት ትችላላችሁ አሁን በማሳያችሁ መንገድ። ስለዚህ the remainder theorem use that a synthetic division can be used to evaluate a polynomial function. polynomial function እንዴት አድርገን ኢቫሉዌት ማድረግ እንዳለብን a certain polynomial function
አት ቫሊዩ ኦፍ ኬ ወይም አት ቫሊዩ ኦፍ ኤ የሆነች ነምበር ተሰጥቷችሁ ሪሜይንደር ቫሊዩ ለምሳሌ ሪሜይንደር ቫሊዩ ኦፍ ኤፍ ኦፍ ኤክስ አት ፖይንት ኦፍ 3 ብትባሉ ፖይንት ኦፍ 4 ስትባሉ የዛን ጊዜ ለመስራት አሁንም የነገርኳችሁ ሲንቴቲክስ ሜትዱ በጣም ስማርት ነው ማለት ነው። ስለዚህ እስቲ አብረን እኒ ስለዚህ ሪሜይንደር ቴርም ስንል ኢፍ የፖሊኖሚያል ፋንክሽን ኤፍ ኦፍ ኤክስ ዲቫይድ ባይ ኤክስ ማይነስ ኬ ከሆነ ሊነር ፎርም ነው ማለት ኤክስ ማይነስ ኬ ፎርም ከሆነ ዜን ዘ ሪሜይንደር ኢዝ አር ብለን ጠራው ዛት ሚንስ ኤፍ ኦፍ ኬ ነው ማለት ነው። የኬ ዋጋ ፋንክሽን ውስጥ ስትተኩ የምታገኙት ቫሊዩ ሪሜይንደር ቫሊዩ ነው ማለት ነው። ቀሪያችሁ ነው የሚሆነው ማለት ነው። ስለዚህ ይህም በዚህ አይነት መልክ እንዴት አድርገን መስራት እንዳለብን አብረን እናያለን ማለት ነው። ለምሳሌ ዩዝ ሪሜይንደር ቴረም ቱ ኢቫሉዌት ዘ ፎሎዊንግ ፋንክሽን አት ኤክስ ዊች ኢዝ ኢኳል ቱ ማይነስ 2 ብትባሉ ይህን ስትሰሩ በሲንቴቲክስ ሜትር በጣም ቀላል ነው። ሪሜይንደር ቫሊዩ ለማግኘት ስትፈልጉ እንዴት አድርጋላችሁ? የኤክስ ዋጋችሁ ማይነስ 2 ተብላችኋል። ሶ ችንድችን አድርግና ማይነስ 2 እዚህ ላይ እናስቀምጣለን። የዚህ ኮፊሽንት 3 ነው። እንደገና ቀጣይ ኮፊሽንቱ ዲግሪውን እያያችሁ ኤክስ ዘ ፓወር ኦፍ 3 ነው። ቀጣይ የሚሆነው ኤክስ ዘ ፓወር ኦፍ 2 ነው። እሱ ደግሞ ኮፊሽንቱ 8 ነው። ማን ነው ዲግሪው 8 ኮፊሽንቱ 8 ነው፣ ዲግሪው 2 ነው ማለት ነው። ይሄኛው በተመሳሳይ 5 ነው ያላችሁ። እዚህ ላይ መጨረሻ ያለችው ማይነስ 7 ነው። ከዛ ሁልጊዜም ለመጀመሪያው እዚህ ላይ ሊዲንግ ኮፊሽንቱ እንደነበረ ታስቀምጡላችሁ። 3 ይወርዳ ማለት ነው እንዳለ ነው ታስቀምጡት። ምክንያቱም 3x ኪዩብን ለኤክስ ማካፈል እንደማለት ነው። ስታካፍሉት ያው 3 ስለሚደርስ 3 ትሉታላችሁ። ሶ 3 ታይምስ ይችኛይቱ ቁጥር አካፋይ የተባችሁ ማይነስ 2 ስታደርጉ ማይነስ 6 ታገኛላችሁ። ማይነስ 6 ፕላስ 8 ስታደርጉ ደግሞ ፖዚቲቭ 2 ታገኛላችሁ። ሶ ፖዚቲቭ 2 ታይምስ ዋት ማይነስ 2 ስታደርጉ ደግሞ ማይነስ 4 ይመጣል። ማይነስ 4 ፕላስ 5 ስታደርጉ ፖዚቲቭ 1 ይመጣል ማለት ነው። ፖዚቲቭ 1 ታይምስ ማይነስ 2 ስታደርጉ ቲዝ ማይነስ 2 ታገኛላችሁ። ማይነስ 2 ፕላስ ማይነስ 7 ቲዝ ማይነስ 9 ይመጣ ማለት ነው። ስለዚህ ይህን ፋንክሽን ስንሰራ ሪሜይንደር ቫሊዩ ማይነስ 9 እንደሆነ ነገረኝ ማለት ነው። መጨረሻ የምታገኙት ሪሜይንደር ቫሊዩ ተብሎ ይጠራ ማለት ነው። ይሄኛው ደግሞ ኮሸንት ነው። ኮሸንቱ እንደምታስቀምጡት ዛት ሚንስ 3 ታይምስ ዋት ኤክስ ይሄኛው ኤክስ ኪዩብ ስለነበረ ከሱ አንድ ቀንሳችሁለት ኤክስ ስኩዌር ነው የሚኖራችሁ ማለት ነው። ምክንያቱም ኤክስ ኪዩብን ለኤክስ ተካፍሎ ኤክስ ስኩዌር ስለሚደርሳችሁ ማለት ነው። ከዛ ዋት ፕላስ 2 ኤክስ ከዛ ፕላስ 1 ማይነስ 9 ኦቨር ኤክስ ፕላስ 2 ፎርም ነው የሚኖረው ማለት ነው። ይሄ ይችኛይቱ ኮሸንት ናት። ይሄኛው እንደገና ደግሞ ሪሜይንደር ቫሊዩ ነው ማለት ነው። በዚህ አይነት መልክ ማስቀመጥ ትችላላችሁ ማለት ነው። ይሄ ቀላል መንገድ ነው ማለት ነው። አንደኛ ኮሸንቱንም ታውቁታላችሁ፣ ሁለተኛ ደግሞ ሪሜይንደር ቫሊዩንም በዛው ማወቅ ይቻላል ማለት ነው። ሲሰራ አሁን በነገርኳችሁ መሰረት ይሄን ይመስላል ማለት ነው። 3 ብላችሁ ዳይሬክት ታወርዱታላችሁ። በዚህ አይነት መልክ ነው የምትጠቀሙት ማለት ነው። ማይነስ 2 አካፋዩ እዚህ የተሰጠች ናት። ይሄኛው 3 ያልኳችሁ ኮፊሽንት ኦፍ ሊዲንግ ነው። ስለዚህ 3 ዳይሬክት ታወርዱታላችሁ ታይ። ከዛ 3 ታይምስ ማይነስ 2 ማይነስ 6 ይመጣላችኋል። ማይነስ 6 ፕላስ 8 2 ታገኛላችሁ። ከዛ 2 ታይምስ ማይነስ 2 ማይነስ 4 ታገኛላችሁ። ማይነስ 4 ፕላስ 5 1 ታገኛላችሁ። 1 ታይምስ ማይነስ 2 ማይነስ 2 ታገኛላችሁ። ማይነስ 2 ፕላስ ማይነስ 7 ማይነስ 9 ማለት ነው። ማይነስ 9 ኢዝ ሪሜይንደር ነው ማለት ነው። ይሄ ቀለል ያለ መንገድ ነው። ስለዚህ ኤፍ ኦፍ ማይነስ 2 ስተኩ ማይነስ 9 ታገኛላችሁ። ኮሸንት ውስጥ ምን ያህል እንደሆነም የነገርኳችሁ ቫልዩ ይሆናል ማለት ነው። እንደዚህ አይነት ነገሮች ላይ ብትለማመዱ ምርጥ ይሆናል ማለት ነው። በዛም ቸክ ብታደርጉት አሁን በነገርኳችሁ ይሄ ኖርማሊ የተለመደው ነው። እናንተ የምትሰሩበት ይሄ ፓወር አድርጋችሁ ምናምን ሰርታችሁ ነው መጨረሻ የምታገኙት። ያ ደግሞ የመሳሳት አቅማችሁ ከፍተኛ ነው። በቀላሉ ነው የምትሳሳቱት ማለት ነው። ሁለተኛ የኮሸንት ቫልዩን በቀላሉ እንድታገኙ ያደርጋቸዋል አሁን የነገርኳችሁ። ስለዚህ ሪሜይንደር ኤንድ ፋክተር ቴረም ሁልጊዜም ሪሜይንደር ቫልዩ 0 ከመጣላችሁ አካፋይ ብለን የጠራ ነው እንደ ፋክተር ይቆጠራል። የፖሊኖሚያል ኤፍ ኦፍ ኤክስ ሃዝ ኤ ፋክተር ኤክስ ማይነስ ኬ ከሆነ ዛት ሚንስ ኤፍ ኦፍ ኬ ሁልጊዜም 0 መምጣት አለበት። ፋክተሩ ከሆነ 0 መምጣት አለበት ማለት ነው። ሾው ዛት ኤክስ ማይነስ 2 ኤንድ ኤክስ ፕላስ 3 አር ኤ ፋክተር ኦፍ 2x ዘ ፓወር ኦፍ 4 ፕላስ 7x ኪዩብ ማይነስ 4x ስኩዌር ማይነስ 27x ማይነስ 8 ቢሰጥ ይሄ ሁለቱ ፋክተሩ መሆኑን ለማረጋገጥ ዳይሬክት ሰብስቲቲዩት የምናደርጋቸው ቫልዩዎች ናቸው ማለት ነው። እነዚህ በሲንቴቲክ ሜትድ ሊሆን ይችላል
ዳይሬክት ሰብስቲቱት አድርጋችሁ ነው ይቻላል። እኔ ግን በሲንቴቲክ ሜትድ ነው የምሰራው ማለት ነው፣ ምክንያቱም ቀላል ስለሆነ። ስለዚህ ይሄ ኤክስ ማይነስ ቱ ማለት ኤክስ ዊች ኢዝ ኢኳል ቱ 2 እንደማለት ነው። ኤክስ ፕላስ 3 ማለት ደግሞ ኤክስ ዊች ኢዝ ኢኳል ቱ ማይነስ 3 ነው ማለት ነው። ስለዚህ ኤፍ ኦፍ ቱን እንዴት አድርገው የምተካው አሁን አብረን እኔ ኤፍ ኦፍ ቱን ስተኩ እች ላይ ቱን እናስቀምጣለን። ይሄ በኦርደር ነው የተቀመጠልን፣ ምክንያቱም በፖሊኖሚያል ፋንክሽን አቀማመጥ ነው የተቀመጠልን። ኤክስ ዘ ፓወር ኦፍ 4 ኤክስ ዘ ፓወር ኦፍ 3 ኤክስ ዘ ፓወር ኦፍ 2 ኤክስ ዘ ፓወር ኦፍ 1 ነው ማለት ነው። ከዛ ኤ ኖት ያለ ማለት። ስለዚህ እነዚህ ኮፊሽንቶች በስርዓቱ ታስቀምጧቸዋላችሁ። ያ ማለት 2 7 ማይነስ 4 ማይነስ 27 ኤንድ ማይነስ 80 እንደዚህ እናደርጋለን። ከዛ የመጀመሪያውን ሁልጊዜም ይሄኛው ኮፊሽንቱ 1 ስለሆነ 2x ዘ ፓወር ኦፍ 4ን ለ1 ስታካፍሉ ያው 2 ስለሚደርሳችሁ ይሄን 2 ታስቀምጡታላችሁ ዳይሬክት አድርጋችሁ ማለት ነው። ሶ 2 ታይምስ ኦፍ 2 it is 4 ይመጣ ማለት ነው። 4 ፕላስ 7 ስንት ነው ማለት ነው? 11 ይመጣል። 11 ታይምስ 2 ማይነስ ፖዚቲቭ 22 ይመጣ ማለት ነው። ፖዚቲቭ 22 ማይነስ 4 ስታደርጉ that means ፖዚቲቭ 8 ይመጣል። ፖዚቲቭ 80 ታይምስ 2 ስታደርጉ it is 36 ይመጣላቸዋል። 36 ፕላስ ማይነስ 27 ስታደርጉ ደግሞ እዚህ ላይ የምታገኙት ፖዚቲቭ 9 ይመጣል። ፖዚቲቭ 9 ታይምስ ዋት 2 ስታደርጉ ደግሞ ምን ይመጣ ማለት ነው? ፖዚቲቭ 80 ይመጣል። ፖዚቲቭ 80 ፕላስ ኔጌቲቭ 80 ዜሮ መጣ። ስለዚህ ፋክተር መሆኑን አረጋግጠን፣ ምክንያቱም ሪሜንደር ቫልዩ ዜሮ መጥቶልኛል። ኮሸንታችን ደግሞ ይሄኛው ነው ማለት ነው። ኮሸንቱ ዳይሬክት ማስቀመጥ ትችላላችሁ። ይሄ ኤክስ ዘ ፓወር ኦፍ 4 ነበረ፣ እናንተ እስካስቀምጡ እዚህ ላይ ኤክስ ኪዩብ መጨመር ነው። ይሄኛው ኤክስ ስኩዌር ማድረግ ብቻ ነው። እዚህ ላይ ፖዚቲቭ ሳይን ነው ያለው። ከዛ ፕላስ ዋት ኤክስ ይመጣል ፕላስ 9 የሚባል ኮሸንት ቫልዩ አለው ማለት ነው። በእንደዚህ አይነት መልክ ማስቀመጥ ይቻላል። ስለዚህ ኤፍ ኦፍ 2 ኢዝ ኤ ፋክተር ኦፍ መሆኑን ወይም ዚሮስ ቫልዩ መሆኑን አረጋግጠናል። ወይም ኤክስ ማይነስ 2 ኢዝ ኤ ፋክተር ኦፍ ዚስ ፋንክሽን፣ ለዚህ ፋንክሽን ፋክተሩ ነው ማለት ነው። ይሄ ለኤክስ ማይነስ 2 በዛ መልክ ሰራው። ለኤክስ ፕላስ 3 ስራ ደግሞ ኤፍ ኦፍ ማይነስ 3 እንደማለት ነው። ኤፍ ኦፍ ማይነስ 3 እሱንም ማይነስ 3 እንደዚህ ታስቀምጡና እቺ እንደዚህ ትወስዷታላችሁ። ሶ ይሄ 2 ይመጣል። እዚህ ላይ 7 አለን ኤንድ ማይነስ 4 ማይነስ 27 ማይነስ 80 ነው ያለው ማለት ነው። ከዛ ይሄ መጀመሪያው ሊዲንግ 2 ታወርዱታላችሁ። ለምን? ኮፊሽንቱ እዚህ ላይ የኤክስ 1 ስለሆነ 2x ዘ ፓወር ኦፍ 4ን ለ1 ስታካፍሉ ያው ራሱ 2 ስለሚደርሰን 2 አስቀምጣለሁ ማለት ነው። ከዛ 2 ታይምስ ማይነስ 3 ማይነስ 6 ይመጣል። ማይነስ 6 ፕላስ 7 ስታደርጉ ሁለቱን ሲደምሩ ፖዚቲቭ 1 ይመጣል። ፖዚቲቭ 1 ታይምስ ማይነስ 3 ስታደርጉ ማይነስ 3 ይመጣል። ማይነስ 3 ማይነስ 4 ስታደርጉ ማይነስ 7 ሁለቱን ሲደምሯቸው ማለት ነው ማይነስ 7 ይመጣል። ማይነስ 7 ታይምስ ማይነስ 3 ስታደርጉ ፖዚቲቭ 21 ይመጣ ማለት ነው። ፖዚቲቭ 21 ማይነስ 27 ስታደርጉ ቲዝ ማይነስ 6 ይመጣል። ቲዝ ማይነስ 6 ታይምስ ማይነስ 3 ስታደርጉ ፖዚቲቭ 80 ነው። ፖዚቲቭ 80 ፕላስ ኔጌቲቭ 80 እንደዚህ ስታደርጉ ቲዝ 0 ነው። ሶ ሪሜይንደሩ 0 መጥቶልኛል ማለት ነው። ይሄ በዛ እንመልከት። ስለዚህ ለኤክስ ፕላስ 3 ስታካፍሉ የሚደርሳችሁ ኮሸንቱ ይሄ ነው። ኤክስ ስኩዌር ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ ዋት ማይነስ 7 ኤክስ ማይነስ 6 ይመጣ ማለት ነው። በሰፊ ጽፈው ስንት ይመጣ ማለት ነው? 2 ኤክስ ኪዩብ ፕላስ ኤክስ ስኩዌር ኮፊሽንቷ እዚህ የደረሰችኝን ከዛ ማይነስ 7 ኤክስ ከዛ ማይነስ 6 ይሄ ኮሸንት ነው። when the function this function divided by what x plus 3 ስታካፍሉ የምታገኙት ቫልዩ ነው ይሄኛው ማለት ነው። ይሄን በዚህ አይነት መልክ መስራት ይቻላል። ስለዚህ አሁን እንደነገርኳችሁ ሁለቱም ፋክተር መሆናቸውን አረጋግጫለሁ። ምክንያቱም f of 2 እና f of minus 3 0 0 ነው ይመጣልን ሪሜይንደሩ ያ ፋክተር መሆኑን ይነግረናል ማለት ነው። ይሄ 0 ነው ይመጣላችሁ፣ ይሄኛው በተመሳሳይ 0 ይመጣ ማለት ነው። ኮሸንቱን ሁሉ በቀላሉ ማስቀመጥ ይቻላል ማለት ነው። እንደዚህ አድርገን በቀላሉ ፋክተራይዝ ማድረግ እንችላለን። ምክንያቱም ለምሳሌ ያሁን የሰራ ነው ኮሸንቱ የደረሰን በቀላሉ ፋክተር እናድርግ ብትሉ ትችላላችሁ። ምክንያቱም ኮሸንቱ የደረሰን 2x ስኩዌር ፕላስ 5x ፕላስ 3 ነው። ይህን እንደገና ደግሞ ኳድራቲክ ስለሆነ ፋክተራይዝ ሲደረግ 2x ፕላስ 3
ፕላስ ዋት ማነው ታይምስ ኤክስ ፕላስ ዋን ሆኗል ማለት ነው። ስለዚህ ቶታሊ በዚህ አይነት መልክ ፋክተራይዝ ማድረግ ይቻላል ማለት ነው፣ ባለ 4 ዲግሪ ቢሆንም ማለት ነው። ስለዚህ እንደዚህ ኩኑ ቀለል አድርጋችሁ ፋክተራይዝ ማድረግ ትችላላችሁ። ይህን አይነት ሜትር ብትጠቀሙ ለእኔ በጣም አሪፍ ነው ብዬ ነው የምነግራችሁ ማለት ነው። ሌላው ራሽናል ዜሮ ቴስት ተብሎ የሚጠራ አለ። ይሄ ራሽናል ሩት ቴስት የተባለ የምንጠራው እስቲ እኒ ራሽናል ሩት ቴስት ስንል እንግዲህ እንዴት እንደሆነ ራሽናል ዜሮስ ቴስት ሪሌትስ ቱ ዘ ፖሲብል ራሽናል ዜሮስ ኦፍ ኤ ፖሊኖሚያል ሃቪንግ ኢንቲጀር ኮፊሽንት ቱ ዘ ሊዲንግ ኮፊሽንት ኤንድ ቱ ዘ ኮንስታንት ተርም ኦፍ ኤ ፖሊኖሚያል ፋንክሽን ነው። ሉክ አት ኤ ሰርቴን ፖሊኖሚያል ፋንክሽን ዩ ሃቭ ጀነራል ፎርሙላ ይሄን ይመስላል። ኤን ኤክስ ዘ ፓወር ኦፍ ኤን ፕላስ ኤን ማይነስ ዋን ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ያን እስከ 0 ድረስ ወይም እስከ ኮንስታንት ተርሙ ድረስ አለ ማለት ነው። ዋናው ራሽናል ሩት ቴስትን ስትሰሩ ይሄኛው አለ ችኛይቱ ዲቫይድ ባይ ዋት ለሊዲንግ ኮፊሽንት ነው የሚሆነው ማለት ነው። ስለዚህ ኮንስታንት ተርም ዲቫይድ ባይ ሊዲንግ ኮፊሽንት ኦፍ ኮንስታንቱ ይሄኛው ኮንስታንት ዲቫይድ ባይ ኮፊሽንት ኦፍ ሊዲንግ ወይንም ኤ ኖት ኦቨር ምን ሆነ ማለት ነው ኤኤን ነው። ግን ፋክተር ኦፍ ኤ ኖት ዲቫይድ ባይ ፋክተር ኦፍ ኤኤን ዛት ሚንስ ፕላስ ኦር ማይነስ አድርገን ነው የምንሰራው ማለት ነው። ቀላል መንገድ ነው ይሄን ለመስራት አብረን ማየት እንችላለን። ስታስቀምጡት ፖሲብል ራሽናል ዜሮስ ብለን የምንጠራው ፋክተር ኦፍ ኮንስታንት ተርሙን ለፋክተር ኦፍ ሊዲንግ ኮፊሽንት ስታካፍሉ የምታገኙት ሊስት ነምበሮች ናቸው። ብዙ ሊስት ነምበሮች አሉ። ከነዛ ውስጥ ራንደምሊ ቴስት የምናደርግበት ነው ማለት ነው። ስለዚህ ለምሳሌ እንውሰድና ይሄን እንውሰድ። የዚህን ፖሲብል ቫልዩዎችን እንፈልግ ብንል የዚህን ፖሲብል ቫልዩ ለመስራት ብንሞክር ታደርጋላችሁ። ኤኤን ብለን የምንጠራው ወይም ኮፊሽንቱ ማለት ነው ዋን ነው። የዚህ ሊዲንግ ኮፊሽንት ዋን ነው። የኮንስታንቱ መልሶ ምንድነው ማለት ነው ኤኖትም ዋን ነው ማለት ነው። ስለዚህ ፖሲብል ዜሮ ነው ብለን የምንጠራቸው እነማን ናቸው? እዚህ ላይ ዜሮ ብለን የምንጠራቸው ዛት ሚንስ ፕላስ ኦር ማይነስ ይሄ ኤኖት ማለት ነው ዲቫይድ ባይ ኤኤንም እሱም ፕላስ ኦር ማይነስ ዋን ይመጣ ማለት ነው። ይህን ሊስት ስታደርጉት ማይነስ ዋን ዋን ዲቫይድ ባይ ዋን ማይነስ ዋን ዋን ሶ ማይነስ ዋን ኤንድ ምን ይኖራቸው ማለት ነው ፖዚቲቭ ዋን ብቻ ናቸው ይኖራቸው ማለት ነው። ስለዚህ ኤክስ ፕላስ ዋን ኦር ኤክስ ማይነስ ዋን ሜቢ ራሽናል ዜሮስ ሊሆኑ ይችላሉ ወይ ማለት ነው። ዜሮ የሚያደርጉ ሊሆኑ ይችላሉ ማለት ነው። ደግሞ ዳይሬክት ተክተን ቴስት እናደርጋለን ማለት ነው። በዚህ መልክ ማየት ይቻላል ማለት ነው። ስለዚህ ፕላስ ኦር ማይነስ ዋን ነው የሚኖረን። ስትተኩ ሁለቱም ላይ አንድም አላገኝም። ይሄ ዜሮ የለውም ማለት ነው። ለጊዜው ምንም አይነት ዜሮ የለውም ማለት ነው። ግን ቢቲዩን አሁን ቴስት ነው ያደረግነው በዋን እና በማይነስ ዋን መካከል ግን ዜሮ እንዳለው ሌላ ቴስቲንግ መጠቀም እንችላለን ማለት ነው። ስለዚህ ሁለቱ ብቻ ቴስት ለማድረግ ሰርቴን ነምበር እንዳለ ማወቅ ተችሏል ማለት ነው። ይሄ በዚህ መልክ እናያለን። ለምሳሌ ዩዚንግ ዘ ራሽናል ዜሮስ ቴስት የዚህን እስቲ ቴስት እናድርግ። ሰፋ አድርገን የዚህን ቴስት እናድርገው እስቲ በደንብ አድርገን ለምሳሌ ይሄ ኤኤን ኮፊሽንት ኦፍ ሊዲንግ ኤኤን ማለት ነው ቱ ነው ያላችሁ ኤንድ ኤ ኖት ስንት አለ ማለት ነው 3 ያለን። ስለዚህ ቴስት የምናደርገው ምናምን ማለት ነው ዛት ሚንስ ኤ ኖት ኦቨር ኤኤን ነው። ስለዚህ ኤ ኖት ብለን የጠራ ነው እስቲ 3 ነው ዲቫይድ ባይ 2 ነው። ግን ይሄ ፕላስ ኦር ማይነስ ይሄም ፕላስ ኦር ማይነስ ነው። ስለዚህ የስሪ ኮመን ፋክተሮች ብለን የምንጠራቸው የስሪ ፋክተሮች ብለን የምንጠራቸው አንደኛ ዋን አለ ራሱ 3 አለ ማለት ነው። የቱ ፋክተር ብለን የምንጠራቸው ደግሞ ዋን አለ ራሱ 2 አለ ማለት ነው። ስለዚህ ይሄ ማለት ፕላስ ኦር ማይነስ ዋን ፕላስ ኦር ማይነስ 2 ነው። ይሄም ፕላስ ኦር ማይነስ ዋን ነው። ይሄም ፕላስ ኦር ማይነስ 2 ነው ማለት ብዙ ነምበሮች ናቸው። ሁሉንም ሊስት ማድረግ እንችላለን። ሊስት ስታደርጉ እንዴት አደረጋችሁ? ፕላስ ኦር ማይነስ 1 ዲቫይድ ባይ 1 ወይም ፕላስ ኦር ማይነስ 1 ማለት ነው። ፕላስ ኦር ማይነስ 1 ኦቨር ይሄን ኮማ ታደርጉትና ፕላስ ኦር ማይነስ 3 ኦቨር ዋት ለፕላስ ኦር ማይነስ 2 እንዲሁም ደግሞ ፕላስ ኦር ማይነስ 3 ለፕላስ ኦር ማይነስ 1 ማካፈል ማለት ነው። ይሄን ስታደርጉ ይሄ ማይነስ 1 ኮማ 1 ይመጣላችኋል። ማይነስ 1 ኮማ 1 አላችሁ። ይሄ ደግሞ ማይነስ 3 ኦቨር 2 ኮማ ፖዚቲቭ 3 ኦቨር 2 ታገኛላችሁ። ይችኛይቱ በኔጌቲቭም በፖዚቲቭም
ይሄኛው እንዳይ ደግሞ ፕላስ ኦር ማይነስ 3 ኦቨር ፕላስ ኦር ማይነስ 1 ስታደርጉ ፕላስ ኦር ማይነስ 3 ኦቨር ፕላስ ኦር ማይነስ 1 ስታደርጉ የምታገኙትም ማይነስ 3 ኮማ ፖዚቲቭ 3 አላችሁ ማለት ነው። በተጨማሪ ከዚህ የተለየ ሌላ ሊኖራቸው አይችልም ማለት ነው። ስለዚህ እነዚህ ሊስት ያደረግኳቸው ነምበሮች አይ ቲንክ 6 ናቸው። እነዚህ ስድስቱ ቶታሊ ቴስት ብናደርግ ከነዚህ መካከል አንደኛው ዜሮስ ሊሆን ይችላል ማለት ነው። ለምሳሌ ከዚህ ውስጥ ተክታችሁ ሪሜንደሩ ዜሮ ከመጣላችሁ ያ ነምበር ለምሳሌ ማይነስ 3 ቢሆን ኤክስ ፕላስ 3 ለዚህ ፋንክሽን እንደ ፋክተር ይሆናል። አሊያም ደግሞ ማይነስ 3 ወይንም ይችኛይቱ ማይነስ 3 ብለን የጠራናት ከነዛ ነምበሮች መካከል አንዷ ዜሮስ ናት ማለት ነው። እንደዛ አድርገን መለየትና መስራት ትችላላችሁ ማለት ነው። ይሄ ቀለል ያሉ መንገዶች ናቸው። ለዛሬ ስለ ፖሊኖሚያል ፈንክሽን ፓርሻሊ ይሄን ያህል ካልኳችሁ